የአራዳ ልጆች በዘንድሮ የቲክቶክ ክሬቲቭ አዋርድ ነው ወንድማችሁ አቢዩኤል በሁለት ዘርፍ ታጭቼላችኋለሁ። አንደኛው በቤስት ስፖርት ኢንፎርማቲቭ ኮንተንት ሲሆን ሁለተኛው ደግሞ በቤስት ሜል ኮሜዲ ኮንተንት ነው። እየገባችሁ እንግዲህ ቮት አድርጉ። ባዮ ላይ ያለ ሊንኩ። አምናም ታጭተን ነበር፣ ያው ሁለተኛ ነው ሶስተኛው ነው ጨርሰናል። የዘንድሮን ደግሞ በእናንተ ድምጽ ይወሰናል። ወዳችኋለሁ። ያው ከዚህ በኋላ ምስኪን ነው የምጫወተው። ቦታ አርጉ ምናምን ነው ነቆራ ምናምን እቀንሳለሁ ማለት ነው። ወያሎቹንም ፎቃቆች ናቸው አልሰማችሁ። እኔው ቦታ አርጉ። ወዳችኋለሁ። ፒስ አይ። እሺ የእግር ኳስ ቤተሰብ በመጀመሪያ ይሄን ቪዲዮ በደንብ ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ያለፉት 2 ወራት በጣም ከባድ ነበሩ ለኔ በፐርሰናል ላይፌም ከነገና ደግሞ ቲክቶክ ላይ ቪዲዮ ሰራ ቲክቶክ ጠምዶኛል። የሪፖርት ምናምን ችግር አይደለም፣ በቃ ቲክቶክ ይገድበዋል፣ ቪዲዮን ሪሙቭ ያደርግብኛል፣ አፒል ሳረግ ይመልስልኛል እና ቲክቶክ በጣም እያንገላታኝ ነው እና ኮፒ ሊንክ አድርጉልኝ እያልኩኝ በየቪዲዮ መስራት ይከብዳል አቀለ መናገር። ከእንደገናም ደግሞ ምናልባት ሰው ደብሬው ከሆነ ምናልባት ሰው በቃ እየሰለቸውት ስክሮል እያደረገኝ ከሆነስ ምናምን ብዬ አስብና በቃ ያለኝን ሰው እያዝናናው እቀጥላለሁ ብዬ ደግሞ ደግሜ እንድቀጥልበት ይገፋፋኛል ማለት ነው። ያለኝን ይዤ 100 ሰው እኔ 100 የሚወደኝም ሰው ካለ 100 ሰውን ለማዝናናት እቀጥላለሁ እና ይሄንን እንዳልቀበል ደግሞ ሰው ደብሬው ነው እያለፈኝ ነው የሚለውን ነገር እንዳልቀበል ደግሞ የተለያዩ ነገሮች ያሳዩኛል። ለምሳሌ ሰው በውስጥ መስመር የሚጽፍልኝ ሰርች እያደረገ ከ100,000 በላይ ቪው የሚመጣው ራሱ ሰው ሰርች እያደረገኝ ስለሚያይ እና ኮሜንት ላይ ሰው ይጽፈልኛል፣ በውስጥ መስመር ያናገረኛል እና ያው ሁሉንም ሰው አክብሬ ለማስተናገድ እሞክራለሁ፣ በተለይ በክብር የሚመጣም ሰው እና ተስፋ እንዳልቆርጥና ሰው ደብሬዋለሁ ሳይሆን ቲክቶክ እንደያዘኝ እንድረዳ ካደረጉኝ አንደኛ ነገሮች እኔ በቤላ ስፖርት ባዘጋጀው አዋርድ ላይ 5ኛ ነው የወጣሁት። ብዙ ሰው ጎስት ነው ማሸነፍ ያለበት ብሎ ቢያስብም አብዛኛው ሰው እኔን ቢያይም 5ኛ ነው የወጣሁትና ምናልባት እንደምጠብቀው ሰው አያደንቀኝም ብዬ አስቤ የቲክቶክ ክሬቲቭ አዋርድንም ምርጫ ቀስቀሳ ላለማድረግ አስቤ ነበር። አካውንቴም እንደዚህ የሆነ በምንም ተአምር እድል የለኝም ብዬ ከማሰብ ማለት ነው። ዛሬ ገብቼ ለማየት ስሞክር አቢዩኤል ነው እየመራኝ ያለው። እኔ 2ኛ ነኝ። እኔ ቮትም አድርጉልኝ አላልኩም፣ ምንም አይነት ቅስቀሳም አላደረኩም። ግን ሰው ራሱ ለኔ አድናቆት ስላለ ያው ቮት አድርጎኛል ማለት ነው በእውቅና ደረጃ እና ቲክቶክ ላይ በእግር ኳስ ኮሚኒቲ እኔ ከመጣው ጀምሮ የእግር ኳስ ኮንቴንት በጣም ክብር አግኝቷል። ድሮ ኒግሌክት የተደረገን ነበረ፣ የተናቀን ነበርን። አሁን ሁሉም እኛን መሆን ነው የሚፈልገው። ሁሉም 2ኛ አካውንት ከፍቶ ስለ ኳስ ማውራት ጀመረ። ቺኮች ማሊያ ለብሰው ትወርክ ማድረግ ጀመሩ። ድሮ ትወርክ ብቻ ነበረ፣ አንዳንዴ እሱም ስለሚያልፍበት ማሊያ ተለብሰው ትወርክ ተጀመረ እና ብዙ ስራ ሰርተናል። እኔ ብቻዬን ብዬ ለራሴ ክሬዲት መስጠት አልፈልግም፣ እናንተ ናችሁ የምትመሰክሩት እና ሰው ቮት ያደረገኝ ስለሆነ ኦልሬዲ 2500 ምናምን ደርሼ ነበር ቅድም ቼክ ሳደርገው እና በቃ ሰው እኔን ማበረታታት የሚፈልግ ከሆነ እኔም በቃ ሰው ይምረጠኝና ላሸንፍ አይደለ። በደንብ በጣም ኮንፊደንስ ይሰጠኛል። አንድ ነገር ይገባኛል ብለህ ስላሰብክ ሳይሆን ሰው ይገባሃል ብሎ ከሰጠ ያ ቦታ እውነት የሚያንተ ነውና ይሄን ቪዲዮ በደንብ ቫይራል በማውጣት ባዮ ላይ ባስቀመጥኩላችሁ ሊንክ ይሄን ሊንክ ትነካላችሁ። ከዛ በኋላ ኦፕን ትሉታላችሁ። ከዛ በኋላ ሙሉ ሊንክዲን ይመጣላችኋል። ከላይ ቮት 2ኛው ዩቲዩብ ነው። ዩቲዩብንም ሰብስክራይብ እያደረጋችሁ ክሬቲቭ አዋርድም ገብታችሁ ቮት እያደረጋችሁኝ ብታበረታቱኝ በጣም ደስ ይለኛል። ይሄ ቪዲዮ ቫይራል ካልወጣ ደግሞ ያው ቲክቶክ ይዞብኛል ብዬ ገምታለሁ። እናንተ እንዳይዘው ኮፒ ሊንክ በማድረግ በደንብ አበረታቱን። አመሰግናለሁ። ቲክቶክ ክሬቲቭ አዋርድ ቮት መደረግ ከተጀመረ በኋላ ማያው ሰው እንዳለ ቮት ነው ይመስል። አሁን ይሄን ሰው የታክሲ ሰልፍ ሳይ ስም ቮት ይሆናል ማን እያልኩ ነው። ለማንኛውም ዩናይትድ ነገ ኖቲንጋም ፎረስትን በሜዳው ሄዶ ይገጥመዋል። ኖቲንጋም ፎረስትን እናሸንፈዋለን በእርግጠኝነት። ሌላው ቢቀር እንዳርሰናል አንድ አግብቶ መዝጋት አይከብደንም። ወደኋላ ያሉ ጨዋታዎችን ሄደን ማየት ነው። እኛ ዶሚኔት አድርገናል። ላሳንድሮ ማርቲኔዝ ተመልሷል፣ ግን የኖቲንጋም ፎረስት ጨዋታን አይሰለፍም። እኔ አሁን ከረንትሊ ያለው ዩናይትድ ትልቁ ችግሩን ብሎ ማውራት አይቻልም፣ ግን ሉክሾ በግድ እየተሞከረ ስለሆነ እዛች አካባቢ የላሳንድሮ መመለስ በደንብ ለቡድኑ ደጀን ይሆናል ብዬ አስባለሁ። ለማንኛውም ዩናይትዳውያን የተለመደችዋን
እየሄዳችሁ ያው ቮት አድርጉ እያልኩ እየጨቀጨኩ ነው። ምችት ይበላችሁ እና አስማት ሙሉ የዩናይትድ ጀማ ግን ማለት ነው እግዚአብሔርን ምችት ይበላችሁ። በቃ ወንድም አለኝ ነው ያልኩት። በተለይ አስማት ሁላችሁ ናችሁ። ግን አስማት ወንድም ያለ ወንድም ነው። እናቴ ተሙት ቪዲዮ እየሰራ ነው። እናንተም ቪዲዮ ስሩ ዩናይትዳውያን። እኛ ሚዲያ እንሆንም ምን ሆነሃል እንዴ? እሺ ይሄ ቪዲዮ ለሁሉም እግር ኳስ ኮንቴንት ክሬተሮች ኮፒ ሊንክ እያደረጋችሁ ታደርሱልኛላችሁ። ያው ኳስ ከሌለ ያው ቪዲዮ በደንብ እየታያለን። በተለይ አርሰናል እየጮተ ካልሆነ ቪዲዮ አይታይም። ስለዚህ ኮፒ ሊንክ እያደረጋችሁ ሁሉም የእግር ኳስ ኮንቴንት ክሬተር እንዲደርሰው ታደርጋላችሁ ሐሳባችሁን። ስለዚህ የእግር ኳስ ኮንቴንት ክሬተር ምናምን ስለ አዋርዱ ምናምን ሐሳባችሁ ውስጡ። እኔ አሁን ለምሳሌ አቢ በጣም ጀለሴ ነው። አቢን ማስከፋት አልፈልግም። ሁላችንም እግር ኳስ ኮንቴንት ላይ ያለን ሰዎች የምንረዳው ነገር አቢም ይረዳዋል ብዬ ገምታለሁ። ገባችሁ? ግን ውድድር ስለሆነ ያው ግዴታ ሰግጦ ስግጥ ፍምስ ማለት አለበት። ተረዳኝ አይደል? ግን ሪያሊቲው ማለት ሪያሊቲውን እኔ ከተናገርኩት ምናልባት እኔ ቆዳ የጠበበኝ ሰው ወይ አቢን ምንቀው ብዙ ነገር ሊመስል ይችላል። ገባህ? ግን አቢን በጣም መወደው ጓደኛዬ ነው። ምንም ነገር ላይ ቢሳካለት ደስ ብሎኝ አብሬው ተነስቼ ከሱ ጋር የምጨፍር ሰው ነኝ። ተረዳኝ አይደል? ግን የእግር ኳስ ኮንቴንት ሲባል ኮንቴንት ክሬተሮች አቢ ከኮሜዲ ምናምን ብዙ የሚያውቁት ሰዎች ይኖራሉ። እግር ኳስ ኮንቴንት ላይ ያላችሁ ሰዎች እኔ አቢን በ100,000 ፎሎወር በልጬው ራሱ ለእናንተ ቅርብ የሚሰማችሁ ማን ነው? እኔ ነኝ። እሱ ሐሳባችሁ ውስጡበት አቢ ይቅር እንዳይልሽ። ይሄ ሪያሊቲ ነው። ከእኔ ስናገረው ሳይሆን ሌላ ኮንቴንት ክሬተር ስትሰማው ምናልባት ሌላው የሚገባዋል ብዬ ገምታለሁ። ከኮሜዲ ምናምን የመጣችሁ ሰዎች ይሄ የኛ ዘርፍ ነው። ገባህ አይደል? ኳስ ሚያይ ሰው ብቻ ነው ሐሳብ መስጠት ያለበት አዋርዱ ላይም እዚህ ላይ እና እኔ ካሁን በኋላ ማለት የሌሎቹን ኮንቴንት እግር ኳስ ኮንቴንት ላይ ያላችሁ ሰዎችን ሐሳብ እያመጣሁኝ እዚህ ጋር ሼር አደርገዋለሁ። ዓለም እንዲያየው ማለት እኛ እንዴት እንደምናስብ እኛ እግር ኳስ ኮንቴንት ብቻ እኔ 470,000 ፎሎወርስ ደርስ ስለ እግር ኳስ ብቻ እያወራኝ ኳስ ማያይ ሰው ስለ እግር ኳስ ሳወራ እየሰማኝ ነው የሚያቀኝ። አቢም ብትል ናሆሚትም ብትል ያው ማሊያ ለብሰው ኮንቴንት የሚሰሩ ሰዎች ማለት ነው ደጋፊ ናቸው፣ ግን የፉትቦል ኮንቴንት ክሬተር አይደሉም። ገባር? በእነሱ ደረጃ እውቅና ያገኘውኝ ፉትቦል ኮንቴንት ክሬተር እኔ ነኝ። አሉ ሌሎችም እውቅና ማግኘት የሚገባቸው የነበሩ እንደነ ፏዴ እንደነ ብሩክ ኤክሴ ከዘርፋችን ወጥተን ማናቅማ። እኔ የዩናይትድ ጠበቃ ሲባል አስማት ነው ጭንቅላቴ ላይ የሚመጣው ከአቢ የበለጠ። ከአቢ ጋር ሙድን እያያዛለን። ገባ? ግን እግር ኳስ ላይ ሐሳብ የምንለዋወጠው ከአስማት ጋር ነው። ስለዛ ፉትቦል ኮንቴንት ክሬተሮች ሐሳባችሁን ስጡበት። እዚህ ጋር ለዓለም አጋራዋለሁ። እኔ ማለት ይሄን ቪዲዮ በደንብ ኮፒ ሊንክ አሉት። ጀማው ምንድነው ፈዘናል? ራዬን ቮት እያደረግን እንጂ አቢዩኤል እዚህ ጋር ዩናይትድን ባንዲራ ይዛ እያውለበለበች እናንተ ምን ሆናችሁ ነው የፈዘዛችሁት? አሁን አንዳንድ ነገሮች ላይ ምላሽ እንሰጣለን። ግድ ይላል። አቢዩኤል ኳስ አያውቅም እና ስለ ራግቢ እያወራን የተገናኘ ነው። ደርሰን አንድ አዋርድ ላይ አንተ እዛ ግባ እዚህ ግባ ተዋ። እግር ኳስን በገባይ ልክ ከእናንተ ጋር እያወራን እየተሳሳቅን እየተበሻሸቅን እዚህ ደርሰናል። እግር ኳስን ለመተንተን እጅግ የተሻሉ ተንታኞች አሉ። ወላ አርሰናል ቤት፣ ወላ ሊቨርፑል ቤት፣ ወላ ቼልሲ ቤት፣ ወላ ዩናይትድ ቤት ማለት ነው። ቆንጆ እግር ኳስን ብትን አድርገው የሚያስረዱ ሰዎች አሉ። እኛ ያው ባለው አየር ነው የምንተዋወቀው። ገብቷችኋል አይደል? እኔ ከኋላ ሂት ማፕ አድርጌ እዚህ ጋር ሲሮጥ ምናምን አልልም። እኔ የዩናይትድ ደጋፊ ነኝ። ስለ ዩናይትድ ስለ ብዙ ነገር የተሰማኝን ነገር እየተናገርኩ እንቀጥላለን ማለት ነው። ኮሜዲያን ነኝ በት እያልኩ ነው። ብዙ ትልልቅ ኮሜዲያኖች አሉ። ከነሱ እኩል ኮሜዲያን ነኝ ባልልም ስታንዳፕ ምናምን ተፍተፍላለሁ። ግን ከአርሰናል የዋንጫ መደርደሪያ በላይ አላስቅም። ለማንኛውም በላይ ባለው ሊንክ የገባችሁ ቦታ አድርጉ። ግሎሪ ማን ዩናይትድ ወደፊት ነው። ይህን ቪዲዮ በደንብ ኮፒ ሊንክ ማድረግ እንዳትረሳ ቤተሰብ። ሙሴ ሰለሞን እና ብሩክ ኒውስ መች ተባሉት? ይሄ አዋርድ የሚባል ነገር እኮ ከገዛ ጓደኛዬ ጋር ሊያባላይ ነው። አብዬን ማስቀየም ጭራሽ ነው የማልፈልገው። ግን ምርጫ ቅስቀሳው ይቀጥላል። መግጠም ነው። ተረዳሽኝ አይደል? እኔ ሀቅ ለመናገር ይሄን አረኩኝ እያልኩኝ ስለ ራሴ ብዙ ማውራት መወድ ሰው አይደለሁ። ማሰብ ኮንፊደንስ ነው። ማውራት ግን አንዳንዴ ዝም ብሎ ወሬ ሆኖ ሊቀር ይችላል። ተረዳኝ አይደል? ሰው ሲናገርልህ ነው ብታምነው የበለጠ ጥሩ የሚሆነው፣ ለኮንፊደንስህም ጥሩ የሚሆነው። ያለበለዚያ ኢጎ ሆኖ ይቀራልና ሐሳባችሁን ስጡ ባልኩበት መሰረት እኔ ለምን ማሸነፍ አለብኝ ብላችሁ የምታምኑ ሰዎችን ሼር አደርጋችኋለሁ ማለት ነው። ለምሳሌ እቺኛዋን አጠር ያለች ኤዲት አይተናት እንመለስ።
ሲከሰስ ሲታሰር ራሱ የሚያሳዝነኝ የእግር ኳስ ተጫዋች ጎስት ዘፈረስት እግር ኳስና ደጋፊነትን ጠንቅቆ የሚያውቅም የተሰማውን ለማውራት ወደ ኋላ የማይደፋር ለአዳዲስ ኮንተንት ክሬተሮች ክለብ ሳይለይ የሚያበረታታ እግር ኳስ አዋቂነቱ ቃላቶቹ የሚያሳብቁ ለማንም የማያለቀልቅ የሁሉም ክለብ ደጋፊዎች ቢጠሉትም ቢወዱትም አዋቂነቱን የሚመሰክሩ ታዲያ ይሄ የእግር ኳስ ባለውለታችን ቮት በማድረግ ግዴታችን ነው ወጣም ለአርሰናል ደጋፊ ግዴታው ሲሆን እግር ኳስ ለሚያውቅ ደግሞ የውዴታ ግዴታው ነው። አፌ ቁርጥ ይበለል። አሁን እኔ እንደዚህ ያልኩ ባወራ ለራሴም ደስ አይለኝ። ተረዳኝ አይደል? ራስህን ማድነቅ ጥሩ አይደለም። ሰው ሲያደንቅህ ነው ትንሽ አፕሪሺየተብል የሚሆነው እና ሾርት ሜሞሪ ስለሆነ ነው እንጂ ስለ ሁላችሁም ክለብ እንደኔ ፖዚቲቭ ነገር ያለ የለም። ስለ ሁላችሁም ክለብ እንደኔ ፖዚቲቭ ነገር ያለ ቲክቶከር የለም። ግን እናንተ የምታስተውሱት ኔጌቲቭ ነው። ኳስ ያለ ብሽሽቅ አያምርም የምትሉት እናንተ አይደላችሁ እንዴ? እበሻሸቃለሁ፣ እተነትናለሁ፣ ኳስ አስተምራለሁ፣ ከእንደገና ተጽዕኖ ፈጥራለሁ። ቤስት ማለት እኮ ይሄ ነው። ቤስት ማለት ይሄ ነው። ተርዳሽ አባባውቴ ገብተሽ ቦት እያደረግሽ እዚህ ጋር ፕሮፋይሌ ላይ ያለችውን ሰማያዊ ክብ ነክተህ በቴሌብር ኤግዛክትሊ ዲቴል እንዴት መምረጥ እንደምትችል ታይዋለህ። ማለት ኮፒ ሊንክ ያልከኝ ቪዲዮ ይመች። ይኸውላችሁ ዩናይትዳውያን አሁን ጥያቄው ምን እንደሆነ ታውቃለህ? ይጥፉ ወይስ እንጥፋ ነው። እኛ ደግሞ አንጠፋም። ንጉሳዊ ቤተሰብ ነን። የለበስኩት ማሊያ የዩናይትድን ማሊያ ነው። አንተም የለበስከው ማሊያ የዩናይትድ ማሊያ ከሆነ ባዮ ላይ ባለው ሊንክ እየገባ ቮት አድርግ። ቮት ማድረግ ለማይችል ሰው አሳየው። ሚዜዎቹን ሚዜ እንደሆኑ ነው ማስቀጠል ያለብን። ዩናይትዳዊ ሚዜነት አያምርበትም። ገብቶሃል አይደለ? ፈዘናል፣ ቀዝቀዝ ብለናል፣ ጊዜ አለን፣ 10 ምናምን ቀን አለን። የትም አይሄዱ። ማነቃቃት መጣራት ስላለብኝ ነው። ገብቶሃል አይደል? የዩናይትድ ደጋፊ ነን። ፈርጊ ታይማችንን ጠብቀን እንቀረቅርለታለን። ምችት ይበላችሁ። ይህን ቪዲዮ በደንብ ኮፒ ሊንክ አድርጉት ቤተሰብ። ይህን ቪዲዮ የምሰራው ለተቃራኒ ደጋፊዎች ኮሜንት ላይ ሰሞኑ በጣም እያጨናነቁኝ ነው። በተለይ እኔም ጨዋታውን በማሊያ ምናምን ነገር እያደረኩት ስመጣ ስቲል እንደዚህ አይነት ኮሜንቶች ይደርሰኛል። በተለይ ከዩናይትድ ደጋፊዎች፣ የዩናይትድ ደጋፊ፣ የሲቲ ደጋፊ፣ የሊቨርፑል ደጋፊ፣ የቸልሲ ደጋፊ፣ ሁሉም ደጋፊ ማለት ንቃት። ይኸውልህ እኔ እስካሁን ድረስ ኮንቴንት ላይ ከመጣሁት ማለት ተናግሬ ማላውቀው የአርሰናል ደጋፊ አርሰናል ሁሌ የምራገጠው ሌሎቹ እንደ አርሰናል ደጋፊ ማለት ግን በዚህ ሰዓት ራሱ እኔ የአርሰናል ደጋፊ ድምፅ ፈልገው በምልበት ሰዓት ራሱ ክሬዲት ለስራዬ ክሬዲት ሰጥተውኝ አንተን ነው የመረጥኩት የሚሉኝ ከሁሉም ክለብ ደጋፊዎች ኮንቴንት ክሬተሮችም ጨምሮ ማለት የአርሰናል ደጋፊ ተኝቷል። አንድ ቀን እኮ እንትና ላይ ቀልዶበታል ምናምን ማንን ልምረጥ ምናምን ነገር ይላል። ራሱን ማስከበር ራሱ አይችልም። ቪዲዮ ስራልኝ እንዴት ነው ቪዲዮ ቮት የሚደረገው ብሎ ይጠይቃል። ቪዲዮ ሰርተህ ዱቅ ታደርግለታለህ። ፒን የተደረገው የመጨረሻው ቪዲዮ ነጭ ቲሸርት የለበስኩበት ቪዲዮ ላይ ቪው ወፍ የለም። የአንድ ደቂቃ ቪዲዮ እኮ ለማየት ትዕግስት የለውም። ለማሸነፍ እልህ የለውም። ገባህ አይደለ? ትንሽ ፖዘቲቭ ብቻ ተናግሬ ጓደኛ በሚባል ደረጃ ራሱ ትመቸኛለህ፣ ግን የዩናይትድ ደጋፊ ነው አንተ በማሊያ ብሎ በማሊያ ሊቀጣኝ በሚሞክርበት ሰዓት ከየራሴ ክለብ ደጋፊ የበለጠ ብዙ ጊዜ ማስቀይማቸው ትንሽ ጊዜ የምመሰክርላቸው እነዚህ ሁላ የሌላ ክለብ ደጋፊዎች ሲመልሱልኝ ምን እንዳስብ ነው የምትፈልገው? በጣም ከባድ እኮ ነው። ተነስተህ ራስን ማስከበር አለብህ። ክለብህ ሙድ እንዳይያዝብህ የሚከላከል ሰው እኔ ሙድ እንዳይያዝብኝ ተከላከል ሲባል ራሱ አቅም ከሌለ ካንተ የበለጠ ሌላው ጥረት እያደረገ ካየህ በተለይ የዩናይትድ ደጋፊ አስበዋል። እሱም እኮ ከአይምሮ ከመቀንጨር ነስቶዋል ማለት እኮ ነው። እኔ የሚደግፈው የዩናይትድ ደጋፊ በአሁኑ ሰዓት ስራዬ ብቻ ነው የሚታየው ማለት ከማሊያ ውጪ። አንተ የራስህን ማሊያ ለብሼ ራሱ ግራ ገብቷል። ልምረጠው አልምረጠው ነው ገብተህ ቦታ አድርግ። ዩናይትዳውያን ጥሩ ላይ ነን። ወጥረን እየተንቀሳቀስን ነው። በደንብ ወጥረን እንንቀሳቀሳለን። ዩናይትዳዊ ከሆንክ አብዩኤል የሚመችህ ከሆነ ባዮ ላይ ትገባለህ፣ ቮት ታደርጋለህ። ይኸውልህ ኢንተርኔቱን እናስጨንቀዋለን። ቪዲዮ ሰርተህ ማታውቅ የዩናይትድ ደጋፊ አሁን ነው ቪዲዮ የምትሰራው። መቼ ልትሰራ ነው? አብዩኤልን ቮት አድርጉት የሚል ጽድት ያለ ቪዲዮ ስራ። እንዴት ቮት እንደሚደረግ ከገባህ ቮት ማድረጊያ ቪዲዮ ስራ። እኛ ይኸውልህ ይህንን አዋርድ ቤታችን ይዘነው እስክንመጣ ኢንተርኔቱን እንደዚህ ነው እንነቀንቀው ማለት ነው። እንደዚህ እንነቀንቀዋለን። ማንንም ነው ማንሰማው። ጎስት ጺምህን ከተቆረጥክ ቆይተሃል። ውጊያ ላይ ስለሆንኩኝ ነው። ሰሞኑ ጦርነቱን ሳሸንፍ ፏጸዳ ብዬ እገባልሃለሁ። ተረዳኸኝ አይደል? ዋው የእግር ኳስ ቤተሰብ
የእግር ኳስ ቤተሰብ የቼልሲ አክቲቪስቶች፣ የማን ሲቲ አክቲቪስቶች፣ የሊቨርፑል አክቲቪስቶች በጣም በቃ ትግሉ እግር ኳስ ኮንቴንት ሰሪዎች ከአሸዋፊዎች ጋር እንደሆነ አስመስክራችኋል። ትግሉን ቀጥሉበት። ደጋፊዎቻችሁን ለሐቅ እንዲቆሙ አበረታቱ፣ ቀጥሉበት። የአርሰናል ደጋፊ ደግሞ የቀሰቀስኩትም እኔ ክለብ ለክለብ ለማድረግ ፈልጌ አይደል፣ ግዴታው ነው ብዬ ስለማስብ ለእግር ኳስ አስተዋጽኦ ሰርተዋል ብሎ ሰው ከመሰከረ ለአርሰናል ደግሞ በቃ ተጋድያለሁ በል። ስለዚህ ይህን ኃላፊነት ደግሞ አንድ እንደሆን ኒውክሌር ቦምብ መጣል እንደጀመርን አሳይቻለሁ። ፏድና ብሩክ ኤክሶ ይቀጥሉበታል ማለት ይሄዱበታል በዚህ መንገድ። እኔ መናገር የምፈልገው የከዳኝ የማን ዩናይትድ ደጋፊ ነው። የማን ዩናይትድ ደጋፊ ማለት እንደ ሙድ አርሰናል ዋንጫ በልቶ እዛ ነጮች ናቸው አርሰናሎች የምንደግፋቸው ናቸው። ኦፍኮርስ ግን እግር ኳስ ለመዝናኛ ነው አይደለ? እዛ ነጮች በልተው እኛ የምናደነቁረው እንደሚመስል ማለት ጓደኛዬ ብዬ ማስበው ሁሉም እኮ ጎስት ሳይንቅ ከሁሉም ኮንተንት ክሬተር ከሁሉም ክለብ ደጋፊዎች ያበረታታል። ማሊያ ላይም ማንነትን ሳላይ ነው ማግዝህ እና ማንነቱን ሳላይ አግዤው ራሱ የመሰከረልኝ ሰው ከዚህ ዛሬ የመጣሁት ለምስጋና ነው እና 100 ሺህ አልፍ ያለው እና ማመስገን የምፈልገው ጎስትንና ብሩክ ኒውስ ጎስት ደግሞ ሪፖስት በማድረግ በውስጥ አይዞ በርታ በማለት ስታበረታቱኝ የነበራችሁ ሁላችሁንም ቴንኪው ማለት ፈልጋለሁ። ወደዚህ እባካችሁ ይኸውላችሁ እየገባችሁ በቴሌብር በምንም አብዬልን እየመረጣችሁ ተቀየረብኝ። እሱ ምናልባት እርግጠኛ ነኝ ክህደት ራሱ አይመስለው ማንቸስተር ቨርሰስ አርሰናል ምናምን ምሳሌ ተጠቅሜ ነው። ሁሉም አለ። እኔ የዛኔ በማሊያ በገምትህ ኖሮ ለፍተህ ነበር የምትደርሰው። አትደርስም ማለት አልችልም። ለፍተህ ነበር የምትደርሰው። በጣም ለፍተህ ማለት ይሄ ሁላ እንዳለ የእግር ኳስ ቤተሰብ መሆኑን ረስተው ማለት እኔ እያዝናናኋቸው ከሳምንት እስከ ሳምንት በእኔ እየተዝናኑ በሳምንት አንድ ቀን ሌላ ቦታ እየሄዱ ኮሜዲ እየሰሙ በማሊያ ብቻ ይሄ እኮ የግል ሽንፈት ነው። አርሰናል ቨርሰስ ማን ዩናይትድ እኮ አይደል። እግር ኳስ ኮንቴንት የሚሰራልህ ማን ነው? ለምን እኔ ከዳይ በግሌ እንዳጣ አርገህ ከዛ ላይ ተመልሰህ መተህ ጎስት እኮ ምርጥ ሰው ነው ምናምን ነገር አይንቅም ሰው ምናምን ያበረታታል ምናምን ጓደኛዬ ነው። የሊቨርፑል ደጋፊ፣ የሲቲ ደጋፊ፣ የቼልሲ ደጋፊ እና የአርሰናል ቲክቶከሮች ራሱ አንድ ሆነው ለእግር ኳስ ነው ይሄ ትግሉ፣ ለእግር ኳስ ነው። ሪያሊቲውን ነው ማውራው። ባይዘው በዚህ ማሊያ ምክንያት ወዳጅ ጠላት ሲሆንብኝ ልክ ነው ብዬ እንዳስብ እንድቀበል ማንም ሰው ሊያደርገኝ አይገባም። ኮሜንቴ ላይ ትመችኛለሽ፣ ኳስ ታውቂያለሽ፣ አንቺ ትችያለሽ፣ ግን ለማን ዩናይትድ ምናምን ይሄ እኮ ክህደት ነው። ታዲያ ለምን አዝናናለሁ? በነፃ ነው ማዝናና። እሺ ያ ችግር የለው ይበልጣል በዚህ ምክንያት ብላ አስረዳ። የሊቨርፑል የሁሉም ቲክቶከሮች እኮ እያስረዱ ነው አይደል? ለምን እኔን እንደሚመጡ ምርጥ ሰው ስለሆነ ነው ምናምን አይደለም፣ ስለሚገባው ለሰራው ስራ ስለ እግር ኳስ ብቻ ስላወራ ሌሎቻችንም ስለ እግር ኳስ ብቻ አወርተን እዚህ ደረጃ መድረስ እንችላለን ብሎ ስላስተማረን ብለው እየመሰከርኩ ነው አይደል? የማን ዩናይትድ ደጋፊ ይመጣና በቃ አንተ እንዳታሸንፍ ይላል። እኔ ነው ማሸንፍ ስላዝናናው አመቱን ሙሉ ቤስት ማለት ይሄ ተረዳኝ አይደል? ሁሉም የእግር ኳስ ኮንተንት ክሪኤተር ይሄን ቪዲዮ በደንብ ሪፖስት ያድርገው። ኤቭሪባዲ ኤልስ ደግሞ በደንብ ኮፒ ሊንክ ያድርገው። በተቻላችሁ መጠን ቪዲዮውን በደንብ አድርጋችሁ ይዩት። ይሄን ቪዲዮ ሼር፣ ኮፒ ሊንክ አድርገን እንጀምራለን። የያዝነው ማራቶን እንጂ አጭር ርቀት አይደለም። ሆይ ሆይ ብለን የምንዘናጋው ነገር የለም ወገን። ብረትን መቀጥቀጥ በጋለ ጊዜ ነው። ስራችንን ማቆም የለብንም። ኤዲተር በኤዲት ሚመር በሚም ሁላችሁም በኮንተንታችሁ አብዩኤልን ቮት አድርጉት እያላችሁ ቪዲዮ እየሰራችሁ ትልቅ ፎሎወር ያላቸውን ሜንሽን አድርጓቸው። ስቶሪ ያደርጉታል። እርስ በርስ በሪፖስት በሼር በላይክ ቲክቶኩን ስናጨናንቀው እንውላለን ማለት ነው። ገብተዋል አይደል? ግጠሙን ብለዋል፣ እንገጥማችኋለን። ማናችሁ ብለዋል፣ ማን እንደሆነን እናሳያቸዋለን። ስንት ናችሁ ብለዋል። ቲክቶክ ክሬቲቭ አዋርድ ላይ ተቆጥረን ስንት እንደሆነን እናሳያቸዋለን። ለምታሳዩን ፍቅር ደግሞ ከልብ እንኳንም ይሄ ጊዜ መጣ ነው ያልኩት። እንዲህ እንደሆነን እንዲህ እንደተባበረን በምን እናየው ነበር? ገብርኤል ደስ ነው ያለኝ። መዘናጋት የለም። ባዮ ላይ ሊንክ አለ፣ እሱን እየገባህ ቮት ማድረግ ነው። ምችት ይበላችሁ። መልካም ቀን። እሺ የእግር ኳስ ቤተሰብ ይሄን ቪዲዮ በደንብ ኮፒ ሊንክ ታደርጉልኛላችሁ። ያው ትላንት መሪነቱን ከተቆጣጠርን በኋላ ምንም ቪዲዮ አልሰራውም ነበረ። ምክንያቱም ማለት ነው አንድ ይሄንን ከተወጣ ነው በኋላ ሐቁን ስንፋለም እግር ኳስን ስለሆነ መወክለው ማለት ነው በእግር ኳስ ስም በደንብ ክብር እንዲሰጠን 100,000 የማስገባት ቻሌንጅ ማስጀመር አለብኝ። ሁሉም የእግር ኳስ ደጋፊ ይሄንን ቻሌንጅ መቀላቀል አለባችሁ። ተረዳችሁኝ አይደለ?
እዛ ጋር በግልጽ ማነው ዩናይትድ ከሁሉም ደጋፊ ጋር እየተጋጠመ ነው ከተባለ ከሁሉም ደጋፊ ጋር የምትጋጠመው እኮ አባቴ የሆነ ነገር ተሳስተሃል ማለት ሁላችንም የራሳችን ክለብ ሆነን አንድ ላይ ተሰብስበን እኔን ከደገፍን ማነው አንተ የምትደግፈው አካል ምናልባት እግር ኳስን የማይወክል ሰው ስለሆነ ይችላል። ስለዛ ማሊያ አጥልቀህ ብቻ ዝም ብለህ ብቻ መደገፍ የምትችል ከሆነ እዚህ ጋር የእግር ኳስ ባንዳነት ይታያል ማለት ነው። ስለዛ እየገባችሁ ቤተሰብ በዚህኛው ቪዲዮ ከላይ ፕሮፋይል ላይ ባለው በዚህኛው ቪዲዮ እንዴት መምረጥ እንደምትችሉ ያሳያችኋል። እንዳትዘናጉ። 100,000 የአርሴ ፋሚሊ አሳየኋችሁ አይደለ? አንድ ስንሆን ምን ያህል መሰንዘር እንደምንችል አሳየኋችሁ አይደለ? እንዳትዘናጋ። ይሄን ራስን የምታስከብርበት ነው። እግር ኳስ የምናስከብርበት ነው። አሽዋፊዎች መተው በእኛ ሜዳ በደጋፊያችን ፊት አያሸንፉንም። ማሊያ ለበሱም አልለበሱ ተረዳችሁኝ አይደል? ነገ ዝም ብሎ አንዱ መጥቶ ምናምን ነገር የሆነ ነገር ሙድ ሊይዝብን ነው እንዴ? ሙድ አትያዙማ። ይሄ የእግር ኳስ ዘርፎች ነው። እንደተናገራችሁ ቲክቶከሮች ቀጥሉ። የአርሰናልም ሆናችሁ የሌሎች ክለብ ደጋፊዎች እግር ኳስ ብቻ አውርተህ ልክ እንደኔ 500,000 መግባት ትችላለህ። እግር ኳስ ብቻ አውርተህ መከበር ትችላለህ። ምንም ሌላ መቀላቀል አያስፈልግም። የዚህ ምልክት ደግሞ እኔ ሳሸንፍ ነው። ወደ 100,000 ቻሌንጅ ዳይ እንዳትዘናጋ ወጥር። የቲክቶክ ክሬቲቭ አዋርድ ድምፅ አሰጣጥ ተቀይሯል። ግን ለእኔ ከዚህ በፊት ድምፅ ከሰጣችሁኝ በሲም ካርዳችሁ ይህ ቪዲዮ ምንም አያደርግላችሁም። ለሌላ ሰው ግን ድምፅ ከሰጣችሁ ድጋሚ እንዴት ለእኔ መስጠት እንደምትችሉ በዚህ በቀላል ቪዲዮ አሳያችኋለሁ ማለት ነው። ችን ተመልከቷት። የቴሌ ብር የፊት ገጽ ላይ አፕስ ምትለዋን ነክተን ከዛ በመጨረሻ ቲሲኤ የሚለውን እንነካለን። ከዛ ቮት ነው እንለዋለን። ስልካችንን አስገብተን የሚልክልን ኮድ አለ። እሱን ኮድ እናስገባለን። ትንሽ ሊቆይ ይችላል። ከዛ እሷን ኮድ እናስገባና ቀጥታ ወዴት ይወስደናል? ወደ እነዚህ 3 አማራጮች ይወስደናል ማለት ነው። ከዛኛ የምንመርጠው የ20 ብር ጥቅል ነው፣ በነፃ መግዛት ስለማይቻል ማለት ነው። እሱን እንገዛለን። የቴሌብር ኮዳችንን በዚህ መልኩ እናስገባና ከካታጎሪው የስፖርት ኢንፎርማቲቭ ወይም 14ኛ ላይ ያለውን ትነካለ። እኔ እመጣለሁ ቮት ማለት ነው። የእግር ኳስ ባንዳዎች ዩናይትድ ደጋፊ ነኝ የሚሉ ቲክቶከሮች ማለት ጭራሽ ለሀቅ የመሰከረን የዩናይትድ ደጋፊ ባንዳ ማለት ይጀምራሉ። እሱ ለምን እኔን ቮት አድርጉ እያለ እንደሆነ በግልጽ ደጋግሞ አስረድቷቸዋል። ናቢማን ቦልዝ ኦፍ ስቲል ብየዋል። ገባ አይደለ? እሱ የሚለውን በደንብ አድርጌ አስረዳሃለሁ። ግን ባንዳ እንዳትባል አንተ ካልሆንክ ባንዳ አስረዳኝ። ዩናይትድ ደጋፊ ነው ስለዛ ለሱ ነው የምመርጠው ከማለት አስረዳኝ። ለምን እንደምትመርጠው ማሊያው ነው ብለህ ተናገር። ስለዛ ባንዳ ነህ፣ የእግር ኳስ ባንዳ ነህ እንጂ ማሰብ የሚችል ማገናዘብ የሚችል የዩናይትድ ደጋፊ ለምን እኔን እንደሚመርጥ ሲነግርህ ስማ። ከዛ እንመለሳለን። እኔ ለእግር ኳስ ክብር ስል ነው ዩናይትድ ደጋፊ ሆኜ ጎስትን ምረጡ ማለት ለእግር ኳስ ክብር ስል። እቺ ልጅ አብዮን ምረጡ ምናምን ብላ ቪዲዮ ምናምን ሳታ ነበርና ኮመንት ላይ ዝም ብዬ ገብቻ አየሁ ሰው ምን ይላል ብዬ ማለት ፋሚሊ ኢትስ ናንሴንስ። በጣም አፈርኩ፣ አዘንኩ። ኢትስ ኢንሴን የሆነ ነገር ላሳያችሁ፣ ምንም ላሳያችሁ። ተመልከቱት፣ እዚህ ጋር ቮት ፎር ሂም ቢኮዝ ኦፍ ዩ። ተመልከቱት። መልከቱ ልጅ ኮመንት ደግሞ አይ ዶንት ኢቭን ዋች ፉትቦል በት ብላ መረጠች። ይሄ ፌር ነው ቤተሰብ? እንደ እግር ኳስ ኮንተንት እንደ እግር ኳስ ደጋፊ ፌር ነው ማለት ነው ቤተሰብ? በእናትህ ፌር ነው ቤተሰብ? እኔ ከልጁ ጋር ምንም የለኝም፣ ጭራሽ አላውቀውም። በቲክቶክ ነው ማየው እንዴ። ግን ይሄ ነገር ፌር አይደለም። ጎስትና እሱ መዋደራቸው ፌር አይደለም። ለእግር ኳስ ኮንተንት ልክ አይደለም። እግር ኳስን በስርዓት ማን ነው ኳስ ጥሩ የሰራው? እሱ ይውሰድ። ጥሩ የሰራው ይውሰድ እኮ ነው ያልኩት እኮ ነው። ማሊያን ተው ለጊዜው። እስቲ ከማሊያው አታስብ፣ እስቲ በግሩፕ አታስብ። እስቲ እንዴ እንደዛ ነው ያልኩት። ፌር ነው ወይ? በጣም ያሳፍራል። መታ ደግሞ ወይ ባንዳ ምናምን የምትል ሰው ማለት ነው። አንተ አልሰጠኝ ይሄንን ማሊያ አንተ አልሰጠኝ። እኔ ከልጅነት ጀምሮ በኤአይቲ ዘመን ዩናይትድ እያየው ያደግኩት። እድሜ ለቤተሰቦቼ። ሰማው መቼስ ቦልዝ ኦፍ ስቲል ገባ አይደለ? እቃው እግሩ ድረስ ነው የሄደች ጀግናማ። አስረዳው። ባንዳ ምናምን ብለህ ፖለቲካ ምናምን አታስመስለው። ማሊያውን አንተ አልሰጠው አስረዳን። አይተሃል አይደለ ቪዲዮ ላይ ዳም ገርል እኔ ቬኒስ ማንንም ኳስንም አላውቅም ነበር አንቺ ምክንያት ቦታ አደረኩት ምናምን። በእንደዚህ አይነት ሰው ነው ምርጫ ማግኘት መቀስቀስ የምትፈልገው። ከዛ ላይ ሆነ ለዩናይትድ አብያን አያላ ዱቄት። መጀመሪያም ማን ነው እውቅና ያለው ቲክቶክ ላይ በደንብ አድርጎ የሚሰራ ሰው ለምን ብቁ አላረክም? ስለማትችሉ ነው። ቡድኑን መወከል ስለማትችሉ ነው። የሚቀጥለው ዓመት እናንተ ተኝታችሁ ማን ነው ይሄ ልጅ ለአዋርድ ከኔ ጋር ይቀላቀልና የዛኔ ዩናይትድ ብላችሁ ብትደግፉት ራሱ ቅር አይለኝም። ምክንያቱም ይመጥናል። ስለ ኳስ የሚያወራ ልጅ ነው። ተረዳኝ አይደል? እሱ በነገረህ መሰረት ጭንቅላት ካለህ ገብተህ ቮት ታደርጋለህ። ፓፓውቴ ሰላም ዩናይትዳውያን፣ ዛሬ ትንሽ ስራ ቢበዛም
ትግላችን መቀጠል አለበት። ስራ ላይ ሆነንም ቮት ማስደረግ እንዳንረሳ አካባቢያችን ባሉ ሰዎች። ምክንያቱም እዚህ ጋር እንዴት ያይዘነዋል ገብተንበታ እልቅቱ ድረስ ብላለች ማይ አንላቀቅም። ገብቷል። አሁን ሰሞኑን ቪዲዮዎች ትእዛዝ ይበዛባቸዋል። ሼር ኮፒ ሊንክ ማድረግ እንዳይረሳ። ቪዲዮ ቮት እንዴት እንደሚደረግ ኤዲተሮች ቪዲዮ ስሩ። በቃ ተደራሽ መሆን ነው፣ ማጥለቅለቅ ነው። ከኛ ሌላ ቲክቶክ ላይ ምንም ነገር መታየት የለበትም። ይህንን አዋርድ ቤታችን ይዘነው እስክንመጣ የአራዳ ልጆች ብችት ይበላችሁ። ፍቅራችሁ ደግሞ እንዴት ልቤን ሙልት እንደሚያደርገው መድኃኒዓለምን እዚህ ድረስ እናንተ ማወቅ የራሱ በቂ ነው። ማርያምን ይመቻችሁ። እሺ ይህን ቪዲዮ ሁልሽም ሪፖስት አድርጊ፣ በደንብ ኮፒ ሊንክ አድርጊ። ከባንዳዎቹ በስተቀር ሁልሽም ሪፖስት አድርጊ። ማለት እየተደረሰብን ነው። በኃይለኛው ተደራጅተው በዩናይትድ ስም ምናምን አሞሪም መጥቶ እንደሚረከብላቸው ማለት ይሄ የግለሰብ ውድድር ነው። የሚበልጠው ሰው ማሸነፍ አለበት። የሚበልጠው ሰው ደግሞ ያሸንፋል። ምን አለ በላይ ተረዳኝ አይደለ? የ100,000 ቻሌንጅ ያልኩት ፈታ ዘና ለማታ ነው። የአርሰናል ደጋፊ ደግሞ ተኛ። ገና ዋንጫው እጃችን ሳይገባ ምናምን ነገር ጓጓ። አያርለ ኮሜዲያኑ እኮ ጉጉት ያንሳያለ። ለዚህ ነው ተጓጓል። ገና 20 ቀን ምናምን አለ እየተባለ ነው። ገባ አይደለ? ስለዛ 100,000 መግባት አለብን። አሁን ወደ ኋላ አይደለም ያተልብ ወደፊት ገባ አይደለ? ፕሮፋይል ላይ ያለው ይሄን ቪዲዮ አይተህ እንዴት መምረጥ እንደምትችል በደንብ አድርጎ በዲቴል ያስረዳል። ከውጪ ምናምን ነገር ቮት ማድረግ የምትፈልጉ ሰዎች ደግሞ ስቶሪ ላይ ስትነኩ ይኖራል እዛ ጋር ቪዲዮ የትኛውንም የአርሰናል ቲክቶከር ምናምን በውስጥ መስመር ምናምን ብታናግሩት እንዴት እንደሩ ያስረዳችኋል። ተረዳኛለህ? ወጥር አርግ። የእግር ኳስ ቤተሰብ በሙሉ ወጥር አርግ። ገባህ አይደለ? ቲክቶከሮችህ በሙሉ ከኔ ጋር ጠላት ናቸው ራሱ ብዬ ማሰባቸው ቲክቶከሮች በሙሉ ለሱ ምረጠው የሚሉት በምክንያት ነው። ገባህ አይደለ? እዚህ ጋር ሰዓት ሰጥቻለሁ፣ ጊዜ ሰጥቻለሁ። እነዛ ዝም ብለው ነው የሆነ ዋንጫ የበሉ እኮ ነው ይመስሉ። አሞሪም መጥቶ ዋንጫ የሚያነሳላቸው ነው ይመስሉት። ገባህ አይደለ? በሳምንት አንዴ ለሚያዩት ሰው ዋጋ ትከፍልበታለህ፣ ትቀልዳለህ። እዚህ ጋር እየተዝናና እኔን መቅጣት አትችልም። እኔ ነው የምቀጣ። ምን አለ በለኝ። ተረዳኝ አይደል? ወጥር ቤተሰብ ቪዲዮ ለሁሉም ዩናይትዳዊ ነው። አንድ ዘመቻ፣ አንድ ቻሌንጅ ይዤላችሁ መጥቻለሁ። ዋን ሞር ቮት ፎር አቢዩኤል። አንድ ተጨማሪ ድምፅ ለማንቸስተር ዩናይትድ፣ አንድ ተጨማሪ ድምፅ ለባንዲራ ያዡ ለአቢዩኤል። ሁላችንም ከጎናችን ሰው አለ። ሁላችንም ከጎናችን አንድ ተጨማሪ ድምፅ አለ። ዞር ማለት ነው የሚጠበቅብን። ያራዳ ልጆች ያለ ፎሎወር አይደለም የሚያሳስበው። ይሄንን ካምፔን ይሄንን ዘመቻ መቀላቀልህ ነው። ዩናይትዳዊ ኮንክ ይሄን ማሊያ ከለበስክ ይሄን የማድረግ ግዴታ አለብህ። ሼር ኮፒ ሊንክ ይደረግ ይሄ ቪዲዮ። አካውንታችን እየተመታ ነው። ምን እያደረጉት እንደሆነ አላውቅም። ቴሌብር እንዴት ቮት እንደሚደረግ ስቶሪ ላይ ያስቀምጥላችኋለሁ። ከዚህ በፊት ሳት ብሏችሁ ሌላ ሰው መርጣችሁ ከሆነ ከዩናይትዳውያን ደግሞ ከኔ ሌላ ሰው ተመችቷችሁ መርጣችሁ ከሆነ በቴሌብር አሁን ሰብስክራይብ ስታደርጉ እኔን መምረጥ ትችላላችሁ። ቀላል ነው። ድል ለዩናይትድ፣ እናሸንፋለን። ያራዳ ልጆች ይሄን ማሊያ ለብሶ ይለፍልህ ማለት በጣም ከባድ ነው። ሁልሽም በደንብ ኮፒ ሊንክ አድርጊ። አንዱ የአርሰናል ደጋፊ ኮፒ ሊንክ ማድረግ ሰለቸኝ ቦስ አለ። ሚዜ መሆን አልሰለቸ፣ መሸነፍ አልሰለቸ፣ ሙድ መያዝ አልሰለቸ። እንዴት ኮፒ ሊንክ ቀድሞ ይሰለቻል? ሁለት ሰዎች የሰሩትን ቪዲዮ ይዤላችሁ መጥቻለሁ፣ የአርሰናል ደጋፊዎች እና ይሄን ማሊያ ይዞ ስኬት ማግኘት በጣም ከባድ እንደሆነ በዚህ ቪዲዮ በደንብ አድርጌ አስረዳለሁ። ብቻ ተመልከተኝ። የመጀመሪያው ቪዲዮ ጓደኛዬ ነው የሰፈሬ ልጅ ነው ብሎ ምረጡት ያለ ሰው ተመልከተው። ሰላም እንዴት ናችሁ? የቲክቶክ ወዳጆቻችን እንዲሁም የአርሰናል ደጋፊዎች ይህን አካውንት እንግዲህ ፎሎ እያደረጋችሁ አበረታቱን። ምንም ፎሎ እያደረጋችሁ ፎሎ አድርጉኝ። እንግዲህ ዛሬ የመጣሁት ወንድሜ እንግዲህ አቢዩኤል የሰፈሬ ልጅ እንግዲህ ቮት እንድታደርጉት እንድታበረታቱት እሱ እንዲያሸንፍ ጥሪ ለማድረግ ነው። እንግዲህ ጎስት እንግዲህ እንዳትቀየመን። እንግዲህ የማንቸስተር ደጋፊ ቢሆንም ወንድማችን እንግዲህ በሰፈር ልጅ አይቀለድምና ቮት ማድረገው አቢዩኤል ወንድሜ ነው። ቮት አድርጉኝ። ሼር ኮፒ ሊንክ ፎሎ እያደረጋችሁ መልካም ቀን። ሰማሁ። አንድ ሌላ ድገምልና ሀሳቤ ልስጥ። አይ ጋይስ እንዴት ናችሁ? አርባ ምንጭ ሆኜ ከዛ ደግሞ ታመም ያለሁኝ ግን ይሄ ሁሉ እያለ በመዝናናትና በመማል ላይ ሆኜ ምን ትዝ አለኝ መሰላችሁ? ሂዱና ላቢ ቦታ አድርጉለት እንደ አንድ የአርሰናል ደጋፊ ለሌላ ሰው ቢሆን መሆን የነበረብኝ እኔ ግን ጓደኝነቴን ማስበለጥ ሰው ነኝ። እንደውም ከአርሰናሎች ግን ሂዱና ላቢ ቦታ አድርጉለት እና ማንቸስተሮች ደግሞ ሰሞኑን እያሸነፋችሁ ነው። ይመቻችሁ። እዚህ ጋር እንደምታዩት ነው ትንሽ ብቻ ንክኪ ያለው ሰው ይገባዋል። ያኛው የአርሰናል ደጋፊ ነው፣ እኔ ለአርሰናል ደጋፊ ነው ቮት ማድረገው ምናምን የለም። ጓደኛዬ ነው፣ የሰፈሬ ልጅ ነው፣ እሱን ምረጡት ብለው ቪዲዮውን ላትሰርቷል። በግል መምረጥ አለ፣ ቪዲዮ መስራት አለ። አሁን ከጓደኛ ጎን መቆምን ጠልቼዋለሁ፣ የሚደነቅ ነገር ነው። ግን የዩናይትድ ደጋፊ እንደዚህ ነው ወይ የሚያስበው? አይደለም። የእኔ የግል ጓደኞቼ ግልብጥ ብለው ከዩናይትድ በላይ የለም ብለው እዛ እየሸጡኝ ነው። ገባህ አይደል?
የአርሰናል ደጋፊ ግን ማን ነው መቼም ክለቡን ማስቀደም አይችልም። ሁሉም የግል ጥቅም አለ። ቮት እዛ ጋር አድርጎ ለዩናይትድ በዩናይትድ ሀያል ምናምን እየተባለ ቪዲዮ የተሰራ ቪዲዮ ራሱ ማን ገብቶ የአርሰናል ደጋፊ ሪፖስት ያደርግላል። ጀለሴ ነው እኮ ምናምን ብሎ የኔ ጀለሴ ወጥቶ እየሰካልኝ አይደል እንዴ? ገባህ? ክለብህን ማስቀደም አትችልም። ሌላ የአርሰናል ደጋፊ ማስቀደም አትችልም። ለዚህ ነው የሚከብደው። ይህን ክለብ ይዘህ ስትዋጋ በጣም ከባድ ነው። ምክንያቱም የራስህ ሰው ራሱ ያደርጋል። ተረዳኝ አይደል? የሌላ ክለብ ደጋፊ ቢመሰክርልህ የአንተ ክለብ ደጋፊ ደግሞ በተለያየ ተልካሻ ምክንያት ውድቅ ያደረገብህና ከዛ ላይ ሙድ ሲያዝበት ኖርማል ኮፒ ሊንክ ሰለቸኛል ሚዜ መባል ሳይሰለቸው በፊት ገባህ? ተበልጠናል። ገና አንድ ቀን 24 ሰዓት ፎከረ ሳትጨርስ ብዙ ፎከርክ። ደግሞ ዋንጫውን ሳንቀበል መወጠር አለብህ። ገባህ? እኔ ጓደኛ ምናምን ነገር እየከዳኝ ነው አይደል? ጓደኛ ምናምን ከዩናይትድ በላይ ምናምን መቶ አሞሪም ዋንጫ እንደሚያነሳላቸው ድንጋይ ትበላለህ። የነዛን ሰዎችን ሐሳብ እኔም ልደግፈው እችላለሁ፣ ግን የአርሰናል ደጋፊ ስለሆንኩ ነው። የዋህ ነን እኛ ሞኝ ነን። ዩናይትዶች ግን የገዛ ወንድሜን እንኳን ማመን እንድጠራጠር ያደረጉ ገባህ? ሊያስረዱኝ ላይ ይሞክራሉ። ምንም ችግር የለውም እኮ ዩናይትድ ምናምን ነገር ድንጋይ ብሉ። ገባህ? ከሃዲ ነህ፣ ባንዳ ነህ። ከጓደኛ ጎን አትቆምም። ልክ እንደ ቪዲዮ ላይ እንዳሉ ሰዎች ገብተህ በቪዲዮ መሰረት ፕሮፋይል ላይ ገብተህ ቮት ብታደርግ ይሻላል። ቮት አድርግና ወጥር። እሺ የእግር ኳስ ቤተሰብ፣ የአርሰናል ደጋፊ ይሄን ቪዲዮ በደንብ ኮፒ ሊንክ ሳትሰላችሁ በደንብ ኮፒ ሊንክ አድርጉልኝ። እነዚህን 4 ነገሮች በደንብ እያጫወቷቸው ማለት ነው። አርሰናልን ደግፎ ይሄን ማሊያ ለብሶ በድፍረት ለብሶ ስኬታማ መሆን ከባድ ነው፣ በጣም ከባድ ነው። ብዙ ጠላቶች አሉ እና እኔ አሁን ለሌላ ክለብ ደጋፊ አመሰግናለሁ፣ ላገዝከኝ አመሰግናለሁ ልል እፈልጋለሁ። ግን እኔ ይሄንን ምርጫ ለማሸነፍ ለሌላ ክለብ ላሸረግድ አልችልም። ገባህ? መደነቅ ነገር የሚደነቅ ነገር ሳይ ድሮ ማድረገው ነው አደንቃለሁ። አብዛኛው ጊዜ ግን ረግጣለሁ። ምረግጠው ግን ለዚህ ማሊያ ብዬ ነው እና ይሄን ማሊያ ይዘህ እፋለማለሁ ስትል ዝም ብለህ አውቶማቲክሊ ብዙ ጠላት ታፈራለህ። አውቶማቲክሊ እና እኔ አሁን ያለኝ አማራጭ ነው የሌሎች ክለብ ደጋፊዎችን ስለደገፋችሁኝ አመሰግናለሁ። ግን ክለቤ ነውና ሌላ ክለብ የለኝም፣ አንድ ክለብ ነው ያለኝ። ግዴታ የአርሰናል ደጋፊን እንዲወጥር ለመጠየቅ ተገድጃለሁ ያው እስካሁን ድረስ ዓመት ከ6 ወር መጣሁኝ። ፎሎወር ጎዳኝ አልጎዳኝ ሳልል አንድ ሰው የኔን ክለብ ሲናገር ወደኋላ ሳልል ተከላክየላችኋለሁ ብዬ ገምታለሁ። ግን እናንተን ተማምኜ ለውጥ ማምጣት ስላላችሁ ብዬ ተማምኜ ብገባ ፏድና ብሩክም ልክ እንደኔ ቢተማመኑባችሁም ቅጣቱ ለሽንፈት እናንተ ሽንፈት ካልሰለቻችሁ ለሽንፈት ቅጣቱ እንደዚህ አይነት ፎቶ አዑዝ ቢላሂ ሚነ ሸይጣን ረጂም። ቢያንስ የወንድ ሚዜ ቢሆን ምን አለበት? እኔን ቀሚስ እንደ ሉጢ ይሄ ነው የሚገባኝ አርሰናል ደጋፊ አንተን ነው የሚያናድህ ብዬ ስለምገምት ነው። የዩናይትድ ደጋፊማ ነው እየተመቸኸኝ አንገትን ስትሰብር ማየት ፈልጋለሁ ይላል። ለምን? ይሄን ማሊያ ስለምለብስ። ልመንህ ትወጥራለህ። ለማንም ላሸረግድ አልችልም። አንድ ክለብ ነው ያለኝ። ማንንም ደግሞ እኮ አደንቃለሁ፣ ማንንም ካየውብህ አደንቃለሁ። ግን ለዚህ ምርጫ ብዬ በፍጹም በክለቤ ተስፋ አልቆርጥም። ክለቤማ በ11 ተጫዋች ሊያሰቃይህ ነው። ግንቦት ላይ ያሰቃይሃል። በተለይ በግሌ ነው ቀሚስ ያስለበሱኝ። ይሄ ነው ቅጣቱ። ይሄን ማሊያ ለብሰህ ስትካነት እና ምንም አማራጭ ስለሌለኝ ይሄንን አዋርድ አሸነፍንም አላሸነፍንም ካሁን በኋላ ከአርሰናል ደጋፊ ብቻ ነው ድጋፍ የምጠብቀው። ምክንያቱም በዚህ ደረጃ መቀጣት የሚያሳምመው እኔና የአርሰናል ደጋፊ ነው ብዬ ገምታለሁ። ያስፈራል። እንደዚህ መጋፈጥ ያስፈራል። ለምን? ልትኮረኮም ስለምትችል ታስኮረኩመኛለህ ወይ ነው? ታስኮረኩመኛለህ ወይስ ታስከብረኛለህ? እስካሁን ድረስ ሳልፈራ ነው የተናገርኩት። ሳልፈራ ምንም አቋም ሳልቀይር ሳልፈራ ዋጋ ልክፈልበት፣ ቀሚስ ልልበስ የአርሰናል ደጋፊ በጣም እየከፋኝ። ብቃትና ንቃት ካለ ብቻህን ታስከብረኝ ነበር። ምንም ለሌላው ማሽቃበጥ አያስፈልግም። ማሽቃበጥም አልችልም፣ ማድነቅ ነው የምችለው።
ሳይጮቱ እንዴት አደንቃቸዋል? ዩናይትዶች ደግሞ አይጮት በሳምንት አንዴ ነው። አሁን እስከ ቅዳሜ ድረስ ማድነቅ ራሱ አልችልም። አስበዋል። መቼም ነው ማልፈታቸው። ዋጋ አልክፈልበት እንጂ ዋጋ አልክፈልበት። ወጥር ቤተሰብ ወጥር፣ አሳየኝ እስቲ፣ አስከብረኝ፣ እንዳልፈራ አድርግ። ኩርኩም ማይፈራ እኮ የለም። እኔ እዚህ ሁላ ፎሎወርስ ደርስ ማን ፎሎ አረከኝ አላረከኝ ጉዳይ አይደለም እያልኩኝ ነበር ሰራ ነበር። አንተን ብቻ ነው ግን ሳላስቀይም፣ አንተን ሳልናገር እንዴት ከጀርባዬ መቆም ያቅታል? አንገቴን ስደፋ ነው ማየት የምትፈልገው? ወዳጆቼም የሌላ ማሊያ ወዳጆቼ የዩናይትድ ደጋፊ ሆነው ወዳጆቼ ራሱ ማን እየወደዱኝ አንገቴን ስደፋ ማየት ደስ ይላችኋል? ይሄን ማሊያ ስለለበስኩ ነው። ግን መቼም መቀየር አልችልም። ስለዛ ብቸኛ ያለኝ አማራጭ በአንተ መተማመን። እናተማመንብሃለሁ፣ እናሸንፋለን። ምንም ማለት አይደለም፣ እናሸንፋለን። የአርሰናል ደጋፊን ብቻ ይዘን እናሸንፋለን። ወጥር እኔም ብለው ግን ማን ነው ጠላት ስለ አርሰናል ደጋፊ የሚያወራው ነገር እውነት ነው ወይ? እኔ በግሌ ማን ነው አንድ የሚያወሩብን ነገር ልክ አይደለም ብዬ ነው ማምነው። እኔ ተስፋ የምቆርጥ ሰው አይደለም። እኔ በአርሰናል ማልተማመን ሰው አይደለም። እኔ ክለቤን ዝቅ አድርጌ ማይ ሰው አይደለም። ግን እነሱ የሚሉት ነገር እውነት ነው በሉ፣ እውነት ነው በሉኝ እስቲ። ማስረጃ ስላገኘው ነው ዛሬ። አንድ ማስረጃ አይደለም። ሁሉም የአርሰናል ደጋፊ ቮት ብሎ ቪዲዮ ይሰራል። ወፍ የለም፣ ኮፒ ሊንክ የለም፣ ሪፖስት የለም፣ ምን የለም። እኔ ፏድ ወይ ብሩክ መሆን አለብን ለሶስት ብቻማ። ሌላው የሚሰራስ ሌላ እኮ እየተፋለመ ነው፣ ግን ማንም ኮፒ ሊንክ አያደርግለትም። ጭራሽ የእነሱን ቪዲዮ ሪፖስት የሚያደርግ ሰው ማን ለምን ሪፖስት ታደርጋለህ ምናምን ስለው ማን እኔ ላይ ገባር መብቴ ነው ምናምን ነገር ምናልባት እኮ ማን ነው ሌላ የአርሰናል ደጋፊ ካላለፈለት እኔ ሳድግ ያልፍልኛል። ድንጋይ ነው የምትበላው። ገረድ ሆነህ መኖር አለብን እንደዚህ የምታስብ ከሆነ ገባር። እነሱ ሁሌ ክለቡን ያስቀድማሉ። ማንም ፊት ለፊት ይሁን እወደዋለሁ እጠላዋለሁ ምናምን ጉዳዩ አይደለም። ክለብ ነው የሚያስቀድመው። አንተ ራስን ታስቀድማለህ። ጓደኛዬ ነው የሻፈርክባት ቺክ ምናምን ነገር ስትራገጥ ምናምን ሪፖስት ምናምን አትሰጥህም እኮ። የአርሰናል ደጋፊ ትልቃለች፣ አትሰጥህም። ይሄን አስብበት። ስትከበር ነው የምትሰጥህ። ስትከበር ክለብን ስራውን ሰርቶ ግንቦት ላይ ነው ዋንጫውን ቢያነሳ ራሱ አንተ ዋንጫውን ትመጥናለህ ወይ? አይመስለኝም። እንደዚህ እያየሁኝ ምን አስበህ ነው? ነቃ በል እንጂ ገባህ? ምንም ተስፋ የሚያስቆርጥ ነገር የለም። አንድ ነገር ልንገርህ፣ ተስፋ ይቆርጣሉ ብለው ስለሚያስቡ ከፍተኛ እንቅስቃሴ እያደረጉ ነው። ከዛ ይዳከማሉ። አንተ ተስፋ ካልቆረጥክ ግን ምን አለ በለኝ እንደባለፈው ግጠም ብለህ ከመጣ እናልፋቸዋለን። ያልመረጠ ብዙ እንዳለ ስለምናቅ ሁሉም ቪዲዮ ግን ቫይራል መውጣት አለበት። ይሄን ቪዲዮ የሌላውን ቪዲዮ የሁሉም ቪዲዮ አትሰላች። ክብር የምትፈልግ ሰው ሆነ እንዴት ትሰላቻል? ገባል? አየር መቃወም ያስፈልገዋል። አርሰናል ደጋፊ ኮፒ ሊንክ ሪፖስት ምናምን ሁሉም ነገር በእህት ስልክ በወንድም ስልክ ምናምን አስመርጥ እየተባለ አይደለም። 300 ሺህ ቪው 200 ሺህ ቪው አንተም እያየኸው አንተም ቁጭ ብለህ እያየህ ኧረ ላሽ ምናምን እያልክ ዱቄት አቱን ዱቄት ነው የምትሆነው። ከዚህ በኋላ ዱቄት ነው የምትሆነው። እስከ ግንቦት ድረስ ዋንጫ እስክትበላ ድረስ የሚያዝብህን ሙድ አስበው። በዋንጫ ማትመልሰው ሙድ ነው። ገባህ አይደል? በዋንጫ ማትመልሰው ሙድ ነው የሚያዝብህ። ተነስና ግጠም። ራሴን በደንብ አድርጌ ማስከበር እችላለሁ። ይሄን አዋርድ የፈለግኩት የህዝብ ክብር ስለሆነ ነው። የህዝብ ክብር ደግሞ በማሊያ ከሆነ ጣጣ የለውም። ማሊያውን ስለማላወልቀው ራሴን አስከብራለሁ። ተረዳኛል? ገንዘብ ምናምን የመሰላችሁ ሰዎች እዚሁ ቃል ልግባላችሁ፣ ሴቭ አድርጋችሁ ለሁሉም ሙሉ ገንዘቡን ማሊያ ገዝቼ በትኗል። ወደ 50 ማሊያ ምናምን ይሆናል መሰለኝ። ብሩ ከቸገረ ብሩ ሰጣል፣ ቃል እገባለሁ። ብሩ ስላልሆነ ክብሩ ነበር። ክብሩም ደግሞ የፈለገ ብለፋ ክብሬን መቼም በማሊያ ምክንያት እንደማላገኘው ስለማቅ ብቁ ሆንኩም አልሆንኩም ላሻሽል ብልም ይሄን ማሊያ እስከለበስኩ ድረስ ክብር አይሰጠኝም። በማሊያ ስለሆነብኝ ነው እኮ ጎስት ሻንጂ እኮ ትመቺ ነበር። የዛኔ ቤላ ስፖርት ሲሸነፍስ የዛኔ በማሊያ አልነበረም? ፏድም ሲሸነፍ በማሊያ አልነበረም? መቼም የዚህ ማሊያ ደጋፊ እንዲያልፍለት አትፈልጉም። ግን ራሴ እንዴት እንደማስከበር ልንገርህ። እለጠልጥሃለሁ። ኮሜዲያን አይደለው? በቃ ችግር የለውም። የምን አባቱ ትንተና ነው? ይቅርባት ትንተናው። ክብር ለሚገባው ሌላው ክብር ሰጣለሁ። ገባህ? የሚቀጥለውም ዓመት አንድ ምንም ማያውቅ የዩናይትድ ደጋፊ ደግማችሁ ስለምታመጡ የሆነ ሰው ታመጣላችሁ። የሆነ ሰው አይቀርም ልትሽከረከሩት ስለዚህ ይሄ አዋርድ ከተገባኝ ሁሉንም የእግር ኳስ ተወካይ ሆኜ አንተን ረጋጭ ሆኜ ራሴን አስከብራለሁ።
ቀሚስ አስለብሰህ የምፋታ መሰለ እንዴ? አዋርዱ እኔ ጋ ቢገባ አልለቅህም ካሁን በኋላ ሙት ይዛለህ እንዴ? ትመችኛለሽ ምናምን ነገር ግን ላንቺ ምናምን ሂድና እዛ ቦታ አድርግ። ሂድና እዛ ቦታ ምንም ለውጥ አያመጣም። የአርሰናል ደጋፊ ወጥር ተስፋ እንዳቆርጥ ይሄን አዋርድ እኔ ነው ማሸንፈው። ባይዘው እኔ ነው ማሸንፈው። አሸንፌ ግን ማኑ መድረክ ላይ ነው የመጀመሪያ ቪዲዮ መሰራብህ እስከ ግንቦት ድረስ ማኑ እገዛሃለሁ። ገና ገዢ ነው መሆኑ በግድ ምርጫ እምቢ ካላለ ማኑ በግድ በውጊያ ትገዛለህ። ምን አለ በላይ ማኑ። የተከበርከው የአርሰናል ደጋፊ ሁላ ኮፒ ሊንክ ማድረግ እንዳትረሳ፣ አትሰላችብን እባክህን ማኑ። በዚህ ቪዲዮ ላይ ትላልቅ የሆኑ የአርሰናል ደጋፊዎችን ጥሪ ለማድረግ ተገደናል። ትላልቅ ቲክቶከር የሆኑ ማለት እንደ ዮናታን ደረሰ፣ የአብስራ አዲሱ፣ ቢታዮን ኮሜንት ላይ ሜንሽን በማድረግ ማለት ነው እናጨናንቃቸው። ምክንያቱም ከቲክቶክ ውጪ ድጋፍ እየተደረገ ስለሆነ የእግር ኳስ ኮሚኒቲ እኮ ተናገረ እኮ የእግር ኳስ ኮሚኒቲ ሙሉ ለሙሉ ተናገረ በአንድ ድምፅ። ተረዳችሁኝ አይደለ? ስለዛ ከውጪ የሚመጣው ድምፅ ለውጥ ማምጣት እንዳይችል እኛም እንደነ ዮናታን ደረሰ፣ አቢሲኒያ ቫይን፣ የአብስራ አዲሱ፣ ቢታዮ የአርሰናል ደጋፊ ናቸው እና ሜንሽን እያደረጋቻቸው ማለት እስካሁን ድረስ ሳትሰላች ኮፒ ሊንክ ያደረግ የመረጥክ የአርሰናል ደጋፊን ማለት በጣም አመሰግናለሁ ልህ ይገባል። በጣም ይመች ወጥረሃል። ገባ? የቻልከውን እያደረክ ነው። ተስፋ መቁረጥ ብቻ ነው የማይጠበቅብህ፣ መቀጠል ነው። ገባ አይደለ? ይዘህ መቀጠል ነው። ይሄን ቪዲዮ በደንብ ኮፒ ሊንክ አድርግ። አካውንቴንም ገብተህ ኮፒ ሊንክ አድርግ። ቪዲዮዎችን እንዳይዝብኝ አካውንቴን ኮፒ ሊንክ አድርግ። እናሸንፋለን፣ ገነርስ እናሸንፋለን። ምን ያህል ወደ አንድነት እየመጣን እንደሆነ ማለት እንደዚህ ሆኖ እኮ አያውቅም ያርሰናል ደጋፊ። ወደ አንድነት ማለት አንድ ነው የምንሆነው፣ አንድ ሰው እንሆናለን። አንድ ሰው ማለት ይሄንን ብቻ ተረዳኝ አይደለ? ኮፒ ሊንክ እያደረክ ቤተሰብ we are the gunners። ኮፒ ሊንክ አድርግ። ይሄን ቪዲዮ በደንብ ኮፒ ሊንክ አድርግ። የተከበርከው የመድፈኛው የአርሰናል ቤተሰብ ወሳኝ መልእክት አለኝ። ኦሬዲ ማን ነው ቅድም በሰራሁት ቪዲዮ ኦሬዲ ዮናታን ደረሰ የክለቡን ጥያቄ የክለቡን ጥሪ ተቀብሏል። ቤትዮንና የአብስራ አዲሱን ሜንሽን ስታረጉ ማን ዲሲፕሊን በተሞላበት መልኩ ዮናታን የነገረኝ ይሄን ነው። ዲሲፕሊን በተሞላ ክለብህ ይፈልጋል፣ ክለብሽ ይፈልግሻል፣ ጥሪ ያደርግልሻል ነው የሚባለው። ገባህ? ጓገጭ ምናምን እንዳትላችሁ። የአብስራ የምትባል ምስኪን የሆነች አበባ የመሰለች ልጅ እንዳታስጨንቃት። ጥያቄ ነው። ክለብሽ እየጠራሽ ነው። ቤትዮንም እሷማ ጭራሽ ማን ነው አለ አይደለ? ማን አባቷ ነው? የት አባቷ አውቀዋለሁ ነው አርሰናል ነው ማቆም ምናምን ብላ ሙድ ልትይዝብኑላ ትችላለች። እንዳታበሳጯት፣ እንዳትገጥሟት። ተረዳኝ አይደለ? ውጊያችን እንድትቀላቀል ጥያቄ ነው የምናቀርበው። ክለቧ እየጠራት እንደሆነ ማወቅ አለባት። ገባህ አይደለ? እንደዚህ ነው የሚደረገው በዲሲፕሊን ስሜታዊ አትሁን። ገባህ አይደለ? እዴ ከኔ መሻል አለብህ እንጂ ከኔ መሻል አለብህ። እኔ ራሱ አስተካክላለሁ። ተረዳኝ አይደል? እቺን ማርያም ማን ነው እንደ ክት ልብስ ነው በቃ እየተጠቀምኳት ያለሁት ካሁን በኋላ ማለት ቪዲዮ ራሱ መሰራባት አይመስለኝም። ይሄ የክት ልብስ ነው እናቴ። እና አሁን ወጥቼ ልወጣ ነው። ዘንጫለሁ ብዬ ነው የማስበው። ልክ አይደል?